ይኸውልሽ የሰጠኋት ቀን ማለት ነው አለኝ እንትኑ ላይ ግን ቀኑ አስታውሰዋለሁ። የሆነ ፊልም ምርቃት በዛው ጠራን እና በዛ ምናምን አውቀዋለሁ ቀኑንና ሰኞ ልንገናኝ ሰኞ በ21 እንደ ሰኞ ልትከፍለኝ ከዛ ሀቡ ምኑም አይደለም ያናደደኝ እኔ እሰማለሁ አይደል ከምኑም በላይ ያናደደኝ ሰኞ ይኸውልሽ አንቺ ኦኬ አልቻለችም አይደል እኔ የማደርገውን እንዴት መሰለሽ መፍትሄም ለመፈለግ ጊዜ ይኖርሻል እሁድ ቅዳሜ እኔ ቅዳሜ ስደውልላት እሁድ አለችኝ እሁድ ስደውልላት ወላሂ ሰኞ አለችኝ ረድኤት የኔ ጥያቄ የነበረው ባበደርሻ በስንት ቀን ልትመልስልሽ ለአንድ ሳምንት አበድርኝ ነው ለሶስት ቀን ለአራት ማክሰኞ ምናምን የተገናኘ ነው ሰኞ ልታስገባን የተነጋገር ነው አለፍኳት እሱን ቀኑ አልፎ ጳጉሜ አንድ ደወልኩላት ሀቡ ያን ሁላ ቀን አሳልፌላት ማለት ነው የዛን ሁላ ቀን ቃል ለምድር ለሰማይ ክፉ ከደግ አልተነጋገርኳትኝም ግን ከጳጉሜ አንድ ጀምሮ እየሰደብኳት ነበር እየተናገርኳት ነበር ምን አይነት ባለጌ ነሽ ምን አይነት ህሊና ነው ያለሽ የሰው ገንዘብ ይዘሽ እንዴት ነው እንቅልፍሽ የሚመጣው ሰደበችኝ ምናምን ላለችው ነገር ድብና አድርጌ ሰድቤያታለሁ ሀቡ አሁንም ነግርሻለሁ ቀመር ይችን ታክል የሚያሳሳይ ነገር የለም አንድ ጊዜ ህይወቴን ለማስተካከል ወደ ጥሬ ማለት ነው ልክ ይስተካከልልኛል ብዬ ሳስብ ደንቃራ ሆነሽብኝ እኔ አምኜሽ ታምኜልሽ እንደ ጓደኛ እንደ እህት ችግርሽን ተረድቼሽ ደርሼልሽ ካልደረሽልኝ እምሳሳለት ህይወት እንደሌለኝ ልንገርሽ አሁንም ማለት ነው ኪሮስን ይንሳኝ ነው ምልሽ አለቀ ታመጫለሽ ገንዘቤን ህዝብ ፊት እዚህ ጋር ባለው ህዝብ ፊት ቃል ገብተሻል ታመጫለሽ እማታመጪ ከሆነ ለአንቺ ፖሊስ ጣቢያ እንደማልመላለስ ልንገርሽ የማባክነው ጊዜ የለኝም ምርር ብሎኛል ሀቡ እግዚአብሔር ምስክሬ ነው አንቺ ጋር ልመጣ የነበረው ቆይቷል ቢውልድ ያደረገችውን ድርጅት ላለማበላሸትና ላለማፈራረስ እኔ ህይወቴ እየፈራረሰን የጠበቅኳት ተስፋ ያደረጉብኝ ሰዎች አሉ አይኔን እያዩኝ ተስተካካያለሽ ምናምን ነገር ብለው የጠበቁኝ ሰዎች አሉ የእነሱን አይን ማየት አቅቶኝ ሀቡዬ ላይቬን ዘጋሁት በየሰው ቤት እቃጣቢ ነው መመስልሽ ተሽከረከር በየላይቭ ገብቼ እንዲረሱልኝ ማለት ነው እና እግዚአብሔር ይስጣቸው አንዳንዶቹ ተረድተውኛል ሌላው ግን ወጣት ነሽና በጨብሲ የሚያጠፋሽ ነው የሚመስልሽ ቤተሰብ አይረዳሽም እውነቱን ስነግርሽ ማለት ነው አይረዳሽም ቤተሰብሽ ከሌለሽ ደግሞ ማንም አይፈልግሽም ያለኝ የምተማመንበት ይሄ ገንዘብ ነው ይሄ ገንዘብ ከሌለ እኔ ማብሬው የለሁኝም ስለዚህ ድጋሜ ለማግኘት ድጋሜ ለመንሰራራት ደግሞ ከላይ እስከታችልል ግራ አይኔን እስከ ዛሬ ድረስ ያመኛል ለሊቱን ሙሉ ላይቭ ላይ ቁጭ ብዬ ሽፎን ጨረታ ሳጫርት ቦንዳ ተሸክሜ በሌሊት ከሌሊቱ 10 ሰዓት ጅብ ሳልፈራ እንደ ወንድ ቦንዳ ለቦንዳ ተራ እየተሽከረከርኩኝ ልብስ እያመጣው ስሸጥ ሳይሳካልኝ ሲቀር ሳለቅስ ስናደድ ሲሆንልኝ ደስ ሲለኝ ለቤተሰቤ የሆነ ነገር ሳደርግ ለእናቴ ደረስኩኝ ስል የእናቴ ምርቃት አገኝበታለሁ ያልኩትን ነገር ነው አበላሸችብኝ ሀቡ በቀደም ሲያማት ቆሜ እንኳን የሆነ ስራ ኖሮኝ ሳታይኝ ላጣት ነው ብዬ የተሰማኝ ስሜት አቡዬ እንዴት እንዳመመኝ ረዴት በቃ በእናትሽ በቃ ያለህንበት እኔ ነኝ የማውቀው ሀቡ በስንት ሰው ለመንኳት ሀቡ የጓደኞቼ ለመንኳት አንዴ በቃ ቀመር የሚሸጥ ነገር የለሽም የሚሸጠው ነገር አያወጣላትም ከዚህ በፊት እኮ ነግሬያታለሁ ስልኬና ሰርቨሬ ልሸጠው ወስጄ ማለት ነው ለኮል ሴንተር የምንጠቀመው ሰርቨር አለ ቢሮ ውስጥ ወንበሮቹ ቴብሎቹ ላፕቶፖቹ መሸጥ አይችሉም ይሰማሻል ሀቡ አው ይሰማኛል ቢሮ ውስጥ ያሉት ላፕቶፖች ወንበሮቹ ምናምን መሸጥ አይችሉም አንድ ላፕቶፕ 190 ሺህ ያወጣል ሀቡ ዩዝድ ሲሆንና አዲስ ሲሆን አንድ አይደለም እኔ ዩዝድ አንድ ላፕቶፑ ስንት ነው የሚሸጠው ላፕቶፑ ኧረ አይሸጥም በጣም ርካሽ 5000 ብር 2000 ብር ምናምን ነው የሚገዙት ጭራሽ እንትን ያጣጥሉታል ምንም ነው እንትን የማይሉት ሰርቨር ራሱ ኮል ሴንተር ካልሆነ አያውቁትም እኔ አሁን ያኔም እኮ በቃ ስልኬ ልሸጠው ሄጄ ባትሪው ሞቷል እንደዚህ ሆኗል ቀመር ወርቅ የለሽም ወርቅ ቢሽ ወይ ሀቡ
ወርቅ ቢኖረኝ እስካሁን ከሷ ጋር እንትን ምን አስባለኝ? ኧረ እኔ ወርቅ የለኝም፣ ከየት አመጣለሁ? ቤት ውስጥ ቲቪ ምናምን የለሽ? ኧረ ሀቡ የለኝም፣ ግን እኔ አሁን ባልኳት ቀን አስገባላታለሁ። በቃ ከየትም ብዬ ፈላልግላታለሁ። ለመፈላለግ እሞክራለሁ። ያለኝም በቃ እፈልጋለሁ፣ ግዴታዬም ነው። መለመንም ካለብኝ ወጥቼም ለምኜ ቢሆን እንትን እላታለሁ። እሺ ቤተሰቦችሽ ነጋዴዎች አይደሉ? ከቤተሰቦችሽ ለምን አትበደሪላትም? ሀቡ መበደር ብችል ሳልጠይቅ ቀርቼ እኮ አይደለም። ሁሉም ነው ፊቱን ያዞረብኝ። እየተባልሽ አልሰማም። ማንም ሰው ነው እሺ ያላለኝ። ማንም ሰው አንድ የምጠይቀው ሰው አለ፣ እሱን ጠየቅኩኝ።